ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ እየመራት ያለ ኢየሱስ ክርስቶስ ብየዋል። እሷ የሰጠችውን በለስ እያኘከ አልዋጠም ልውጥ ሲል አስታወስ ወጣ መልሶ አወጣ። እዚህ ጋር አሁን አበጣች። አሁን ያለችበት ምልክቱ እሱ ነው። የሴቶች ግን ውጣውታል። የሴቶች እሷ መጀመሪያ በልታ ነው ያበላችው። ስለዚህ ወጥ እነሱ ቀጥታ ያያ ስጋ በልተ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። የበላም ትመስለኛለህ። ያያ ስጋ በምንድን ነው የሚለየው? ያያ ስጋ ልክ ትሪለ ታስቀምጣል አይደለም? እንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈርጣ ላይ ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ እንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። ያያ ስጋ በልቶ አልጋ ገብተህ ስተኛ አልጋ ላይ ይደብራል። መሬት ተኛ ይላል። ፈንድቶ የምሞታው እሱም ባይዘው በቅርብ ጊዜ ፈንድት ብሎ ስጋው ለሳጥን ራሱ በማይበቃ ፈንድት ብሎ ይሞታል። ፓስተር ቢኒያም ሽታ አሁን ፍቅረ ኢየሱስ ተብለዋል። ኦርቶዶክስ ጫት ላይ ነው ሪሰርች ያደረገ በጫትና በእብዱሻ ላይ ነው። ፕሮፌሰር እስቄል ገቢሳ ፕሮፌሰርነታቸው ሪሰርች ወረቀታቸው በእብዱሻና በጫት ምን አይነት እንትን ነው? እኛ ኢትዮጵያኖች ብሎ ልሙጥ አስተሳሰብ ይዞ በነጮች በሰለጠኑት አገር ውስጥ ራሳቸውን በራሳቸው ሲያዋርዱ በሳም መቅጠል ነው። ቂጥህን የሚገርፍ የምትታገለኝ ከሆነ በሽመል ነው የምከተክትህ። ረፍ ወስላታ ወሽካታ ሸለፈታ። በተለይም ደግሞ ስድብን በሁለት ከፍለው ዘመናዊ ስድብና ባህላዊ ስድብ ብለው ሲናገሩ ነበረ። መሽገር ናቸው እነሱ። መሽገር ከስታ መሽገር ናቸው። ስድብ ነውር ነው፣ ኃጢአት ነው። በፍጹም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ይሳደብ? ቆይ አቶ ልደቱም ኢንጂነር ይልቃልም ስልጣን ላይ አልነበሩም ብዬ ነው። ምን ስልጣን ነበራቸው? አንድ ነገር ተቃዋሚ ፓርቲ ተብለው የነበሩ ሰዎች አይደሉ? ቀንቀን ማለት ቀንቀን ነው። ቀንቀን ተቃዋሚ ናቸው። ማታ አዳራችሁ ሸራተን ከወያኔዎች ጋር ነበር ማለት 21 ቀን እርሶ የገቡት የምን 21 ቀን ውጪ ላይ ከኖርኩት እድሜ ልክ በዛን ጊዜ በእስር ቤት የቆዩት ይበልጣል። በእስር ቤት የኖርኩት ይበልጣል። ሀብታሙ አያሌው ማለት የበላበት ወንጭት ሰባሪ መሆኑን በምን እንዳወቅኩ ታውቃል? እንዳረጋገጥኩት ኤርሚያስ ለገሳን ሲበላ ከደቁን ውስጥ እኮ ነው የወጡት። እነኚህ ምላሳቸው መንታ እንዲህ እንደ 6 ሰዓት እባብ የ6 ሰዓት እባብ አይተጣቀል የአማራን ፋኖ ጅብ አድርጎ ይፈጃ ያስፈጃ አንዱ ሀብታሙ አያሌው። ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣል። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች። እነዚህ ራስተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የዓለም ገነት ኢትዮጵያ ነች። አዳምና ሔዋን የሚባል ገነት፣ አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋል። አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለ። አዳም ኦሮሞ ነው፣ ሔዋን አማራ ነው። የመለስ መሞቱን ተከትሎ እኮ ነው። መለስ መሞቱ ሲያውቁ እኮ ነው ፈርጥጦ የጠፉትና ሀብታሙ አያሌው ቅርብ ጊዜ ይሞታሉ። ማን እነማ? እነ ልደቱ ይሞታሉ። አቶ ልደቱ፣ አንዳርጋቸው ጽጌ ይሞታል። አቶ አንዳርጋቸው፣ ቃል ጌትነት ይሞታል። አቶ ቃል ጌትነት፣ ሀብታሙ አያሌው ይሞታል። አቶ ሀብታሙ አያሌው፣ መሳይ መኮንን ይሞታል። መሳይ መኮንን ሁሌ መነጽር ከአይኑ ላይ የማይወርድ ስታሊን ነው። ስታንህል እሱ ይሞታል። ደብረጽዮን ይሞታል። መግቢያ ይሞታል። ኢሳያስ አፈወርቅ ይሞታል። እነኚህ በሙሉ በቅርብ ጊዜ ይሞታል። በእርግጠኝነት ነው የምነግርህ። ልደቱ ታሞ አስከሬኑ ይመጣል። ወደዚህ ይመጣል። የቀብር ቦታ ብሎ 170 ሺህ ብር ነው ምናምን ብለው ጠየቁ። ቪአይፒ አለ። እኔ ነኝ የሚቀብራቸው። ያ ጠንካራ የኛ ብሎ ያሉት ሰውየውን ስሙን ስጠይቀው፣ አባቱ ስጠይቀው ያንገዳግዳሉ። አያቱ ስጠይቀው አፋቸውን ይዘጋሉ። አያቱ ላይ ሲደርስ ወደ ኬኛ ነው የሚቀየረው። የኛ ወደ ኬኛ ይመጣል።